የመጀመሪያው እንግዲህ በዴት ሰዓት ላይ ማድረግ የሌለብህ ነገር ትኩረትህን አትንፈጋት። እኔ አንዳንድ ጊዜ ግርም ነው የምትሉኝ ትሄድና ቁጭ ብለህ ጋዜጣ ታነባለህ። ይሄ ከሆነ ማለት በጣም ቅሌት ነው፣ በፍጹም ተገቢ አይደለም። ትኩረት መንፈግ አንዱ ምክንያት ይመስለኛል በዛ ጊዜ። አሁን ደግሞ ያው ሶሻል ሚዲያ ይመስለኛል ልክ እንደ ጋዜጣ ልክ እንደ ሌሎች ነገሮች ሶሻል ሚዲያ ላይ ትኩረት እናደርጋለን እና ተቀጣጥረህ ቁጭ ብለህ ለማውራት ለመጫወት ስለወደፊቱ አንዳንድ ነገሮችን በደንብ ዲቴል ለማውራት ትፈልግና ወንድ ደግሞ ሲሆን ብዙ ጊዜ እንትን ነው ቸልተኛ ነው እና ቁጭ ብሎ ስልክ የሚነካካ ከሆነ በትክክል ትኩረት ነፍጋታል ማለት ነው። በዛ ትኩረት ውስጥ እኮ ብዙ ነገር ታያለህ። አይኗን ታያለህ፣ ምን ፈልጋ ይሆን፣ ስሜቷን መረዳት መቻል አለብህ። ይሄን ሁሉ ነገር ሳታደርግ ቁጭ ብለህ ልክ ሰዓት ሲደርስ ወይም ሲመሽባት በቃ ቻው ሌላ ጊዜ እንገናኛለን ብለህ የምትለያይ ከሆነ እመነኝ ጓደኝነቱ ለትዳር አይደለም ብዙም ፈቀቅ የሚል አይደለም።